ሰላም አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጉራጌ ጫ ወረዳ አዶሼ ቀበሌ ላይ የተሰራ ነው ውሃ ፕሮጀክት ዛሬ ለማስመረቅ ለህዝቡ ለማስረከብ ተገኝተናል። እንግዲህ በጣም ደስ ባለ ሁኔታ ነው። እንግዲህ ከኋላችን እንደምትመለከቱት ሰዎቹም በጣም ትልቅ ደስታ ውስጥ ናቸው ያሉትና ይህንን ውሃ እንግዲህ ከሁለት ወር በላይ እየፈጀ ነው ስራው ማለት ነው። አሁን ፕሮጀክቱ አልቆ ለማስመረቅ እዚህ ተገኝተናል። ኢንሻአላህ ያለውን ድባብ ደግሞ እናሳያችኋለን። ተከታተሉ። ከዲር ሐሰን ምኖርበት ደግሞ አዶሼና ቀበሌ መንደሩ ደግሞ ጅወ መንደር። አሁን እኔ ደግሞ እናንተ ላይ እዚህ ዛሬ በዚህ ተገኝታችሁ እኛም ደግሞ ለዚህ ያበቃችሁን ሁድ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። የምንጠጣው የነበረው ውሃ የተጠራቀመ ጎርፍ ትል የተላበት በጆክ እናቶች በጀረኪና ቀድተው ጎንበስ ብለው ሲቀዱ ተቀድተው አይተው እኛን ደግሞ በጣም አሳዝነዋቸው እዚህ ደረጃ ያበቁን የሁድ ተወካዮች ሁሉም አላህ ይጠብቃችሁ፣ አላህ ይነስራችሁ። ደግሞም ይሄን ሁሉም ያደረገልን እኛ ደግሞ የሱ ዱዓ እኛ የሱ እንኳን እኛ ራሳችን መስዋዕት ልንሆን እንፈልግ ነበር። እሱ ግን እኛም ሳንለየው እሱን ሳይለየን አላህ ይጠብቀልን፣ አላህ ይጠብቀልን። የሱን ተከታይ የሱም ደግሞ ወኪሎች አላህ ይጠብቃቸው፣ አላህ ይጠብቃቸው። አሁን የኛ ከዛ ጎርፍ ከዛ ከተላ ውሃ ነፃ አውጥተውን አሁን ወተት የመሰለ ውሃ ስንጠጣ ያበቃን ሁድ አላህ ይጠብቀው፣ አላህ ይነስረው፣ አላህ ይነስረው። ሀያቱ አላህ ያርዝመው፣ ሀያቱ አላህ ያርዝመው። የበለጠም ደግሞ ሊሰራልን አላህ ያብቃው፣ አላህ ያብቃው። በትልቁ አላህ ያድርሰው። ከእንቅፋት አላህ ይጠብቀው፣ ከአደጋም አላህ ይጠብቀው። ለዚሁም ደግሞ ቀርቶ ለትልቁ የሚረዳ አላህ ያድርገው፣ ለትልቁ የሚረዳ አላህ ያድርገው። አሁንም ደግሞ ብርሃን አደረገን። አሁንም ደግሞ ላለብን ጨለማ ለብርሃን እንዲያበቃን አላህ ያድርገው፣ ለብርሃን የሚያደርሰን አላህ ያድርገው። ስለዚህ እኛ እዚህ አራት መንደሮች ሰው አለን ተብለን አንጠራም ነበር። እንደዚህ ደግሞ ተገድቦብን የሆነ ነገር ጨለማ ተደርገን ነበር። አሁን ከሰዎች አገናኝቶናል፣ ብርሃን አውጥቶናል። መስመር ደግሞ ከመስመር አስይዞናል። አሁን ለዚህ ደግሞ ወረዳም እንዲያየን ዞንም እንዲያውቀን ያደረገን ሁድ አላህ ይጠብቀው። ይህን ሁሉም ያደረገልን ይህን ሁሉም እኛን ደግሞ ልንተዋወቅ የቻልነው በሁድ ነው፣ በሁድ ስም ነው። ስለዚህ አሁንም ከጨለማ እንደሚያወጣን አላህ ትልቅ ነገር ያድርሰው። እስካሁን የጠየቅነው ጥያቄያችን ይሄ ጥያቄያችን ነበረ። በመንግስት
ስንጠይቅ የነበር ነገር እስካሁን አላገኘንም። መብራትም አላገኘንም፣ ውሃም አላገኘንም፣ መንገድም አላገኘንም ነበር። ሴቶቻችን ሲወልዱ በእንትን ይሄ በመሰላ ተሸክመው ወደ ሐኪም ቤት እንሄድ ነበር። ውሃ ደግሞ ያው ውሃ በጣም ያቆሻሽ ውሃ ስለጠጣሁ አሁን እኔ በሽታ ይዞኝ ያው በቱቦ ነው የምሸናው። ምንም በቃ ደም ደፍርሰዋል። በቃ በምንም አይነት በቃ ኦፕሬሽን ቢደረግ አድንም አሉ። ያው እስካሁን ያው በሽታ ይዞን እስካሁን በበሽታ ያው ቆሻሽ ውሃ እየጠጣን በሽታ ይዞን ነበር። ሴቶቻችን ደግሞ ያው ውሃ ቀጥቶ ከላይ ከወንዝ ውሃ ቀጥቶ ሲመጡ የማጠን ችግር እየመጣባቸው ሴቶቻችን ሐኪም ቤት የምንወስድበት ነገር አጥተን እንደዚህ የሞቱም እናቶቻችን አሉ። አሁን እኛ በቃ የጠየቅነው ጥያቄ አሁን ሙሉ በሙሉ ባይፈታልን ይሄ በጎ አድራጊ ይፈቶልናል ማለት ነው። አሁን አልሐምዱሊላህ እኔ አሁን ቁጭ ብዬ ባልጠጣውም የዚህ ትውልድ የዚህ ሰው ችግር ስለተፈታ ደስታዬ በጣም በጣም የላቀ ነው። ያው መናገርም ቃላት አጥሮኛል። አልሐምዱሊላህ ይሄ ያደረገን በጎ አድራጊ አልሐምዱሊላህ ምስጋና አቀርባለሁ። መስጊድ አለ፣ 4 መስጊዶች አሉ። አንዱ ከታች መስጊድ አረ ምንም ውሃ ራሱ ጎርፉ ደግሞ በምንድን ነው የምናጣራው? በሎሚና በጨው ነበር የምናጣራው። ስሜ ሸምሰዲን ሰይድ ጀማል ይባላለሁ። በሁዱድ በጎነን ለሁሉ ምክትል ሰብሳቢ ነኝ። አሁን የምንገኘው በማዕከላዊ ኢትዮጵያ በጉራጌ ዞን ቻሃ ወረዳ በአዶሼ ቀበሌ ነው የምንገኘው። ይህ ፕሮግራም ዛሬ እዚህ የመጠንበት ምክንያት 3ኛ ጊዜ ነው እዚህ የመጠነው። መጀመሪያ የሆነ ፎቶ ወንድማችን ኑር ስልክ አላመንም። እስከ ቦታ መጥተን ወንዝ ውስጥ ላይ ረጅም ቦታ ላይ ነው ትላትል ያለውን እያጠለሉ እየቀዱ በማያትና እንዲሁም ደግሞ ሎሚ እየጨመሩ ጨው እየጨመሩ የሚጠጡበት ሁኔታ ስናይ በጣም አልቻልንም። ይህንን እንደ ሁዱድ ተሰብስበን መጥተን ይህን ፎቶ አንስተን በመልቀቅ ከግሩፓችን ዋና ወደ ውጭ ሀገር የሚኖረው አባድር ወንድማችን ለአንድ ወንድሙ ስልክ ስሜ እንዳይጠቀስ ያለው ወንድማችን በሎሚና በጨው አጣርተን ነበር እንጠጣው። እሱም ደግሞ በስንት ቦታ በተጠራቀመ ውሃ ባለቤቶቻችን ጀረኪና ተሸክመው ጎንበስ ብለው አጎንብሰው ሄደው አዝለው ሲመጡ አይተው ለዚህ ያበቁን የሁድሁድ ድርጅቶች አላህ ይጠብቃቸው። ነፃ ያወጡን ማለት ነው። ነፃ ያውጡ፣ ነፃ አላህ ያውጣቸው። በትልቁ ነፃ አላህ ያውጣቸው። ባሉበት ሁሉም ቦታ በሄዱበት ሁሉም ቦታ ስማቸው ለትልቅ ደረጃ አላህ ያድርሳቸው። ያጣ ሙራዳ ሆየምራ ይብሪ ቃል ይጫፍ ቃል ምን ዝኻ የቆነሽ ይከሩ ጣውሶት አቃነስኒ ህካሪ ኻሳው ይከረ ቲያረ ድንደብ በዛ በንቸ በወቶ በጭነት ቲያረ ድንደብ ምርት ብረማ ቢውን ደያ በዝኻ አትከረ ውዱ አምተው ሰግጅ ተሰጨው ተሞተው አፋን ባሁን በከው የበርባ ባሁን አው ኻይ አላህ ዘንጋ አሰናንድ በዋህው ዘንጋ አላህ አስራሁ በሸኹኒ ማ አላህ አስራሁ በዋህው በሸኹኒ ማ አላህ ያስራሁ። አላሁ አክበር። ኑ ግቡ ግቡ። 3ኛ የውሃ ፕሮጀክት ነው ማለት ነው። 3ኛ ቦኖ ነው። 3ኛ ቦኖ 3ኛ ቦኖ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ይሄንን ኸይር የፈለገ ሁላ ይሄው ሁዱድን ብቻ መጫን ነው። ይሄው በየመንደሩ ገብቶ ውሃ እንዲያጠጣ የፈለገ ሰው ሁዱድን ጫን ማድረግ ብቻ ነው የሚጠበቀው ይላለው። አንዋር ዋይ እያስተላለፍክ ነው። በሚገባ ይሄን መሰለ ትላልቅ ማህበረሰብ ዛሬ ይሄው በየ4 ቦታው ተሰርቶላቸው እየጠጡ ይገኛሉ። እንደዚህ አይነት ኸይር ለመስራት ሁዱድን ቢስሚላህ ብሎ ጫን ካረጋቸው በየመንደሩ አዳርሰን ውሃ እናጠጣለን ማለት ነው። ኢንሻአላህ ተደስታችሁ አይደለም? አልሐምዱሊላህ 3ኛ አሚን አሚን። እኔ በዚህ ድርጅት ለተደረገን ድርጅት ውስጥ ነዋሪ የሆንኩ አጋዝ ደጀኔ ዋሻቃይ የምባል ሽማግሌ ነኝ። ወንድማችንም አላህ እድሜ ያስተዋለ ዱዓ አድርጉለት። ወንድማችን ዱዓ አድርጉለት። ዱዓ ነው የሚፈልገው። አሚን አሚን። በእውነቱ ይህን ድርጅት ከከብቶች ጋር ተቀላቅለን ምንጠጣው የነበረ ድፍርስ ውሃ ከሱ ነፃ ያወጣን የሆድ ድርጅት ከነ
አስተባባሪ ሰራተኞቹ አላህ ፈጣሪ አምላክ ይጠብቅልን፣ እሱ አውሎ ያግባልን፣ ለትልቅ እርዳታ ያብቃልን። ፈጣሪያ አላህ ይጠብቅልን። መቼም እኛ በእውነቱ ቃላት ያንሰናል እሱን ለማመስገን። አላህ ያመስግነው፣ አላህ ውለታውን ይስጠው። ምን እናደርጋለን? በእውነቱ ይሄንን ውሃ ቅድም ብዙዎቹ ገልጸውታል። ከአህያ ከበቅሎ ከፈረስ ጋር ተሻምተን ድፍርስ ውሃ ነበር የምንጠጣው። ልጆቻችን በውሃ ወለድ በሽታ አልቀው አሮጊቶች፣ ሽማግሌዎች አልቀን ነበረ። በተረፍነው እኛ ይሄን ድርጅት ደረሰልን፣ ያቆይልን። በእውነቱ መቼም አሁን እኔ ለመሞት እንጃ ነው 2 ዓመት ይቀረኝ ይሆን እንዴ? ይሄን ያሳየኝ ፈጣሪ አምላክ ምስጋና ይድረሰው። ይሄን ያሳየኝ የሆድ ድርጅት አላህ ይጠብቅልን። መቼም የምለው ነገር ቃላት ያንሰኛል። እኔ ስለዚህ ድርጅት በአጠቃላይ በደፈና እግዚአብሔር ይጠብቅልን። ሌላው ደግሞ ይህንን ድርጅት በጸሎት በሃይማኖታችን በየሃይማኖታችን ለማመስገን ታላላቅ መስጊዶች አሉ፣ ታላላቅ ትምህርት ቤቶች አሉ። እዚህ ቀን በስተቀር ከሰዓት በኋላ መብራት ስለሌለን ይዘጋሉ። የምናደርገው ነገር የለም። ሽማግሌዎች፣ አሮጊቶች ጸሎት ለማድረግ መብራት የለንም። ምን እንሆን? ተዳፍነን ነው። ሕፃናቶቻችን ተማሪዎች ልክ እንደ ድሮ እንደ ኋላ ቀር በኩራዝ ነው የሚያዩ። አሁን በኩራዝ አይናቸው በእውነቱ ቅድም እንደተባለ ተዳፍኖ በየቀኑ ሐኪም ቤት ነው የሚሄዱት። ስለዚህ አሁንም ይህን ድርጅት ካደረገው አድራጎት ታደረገው ትልቅ ነገር መብራቱም ወደዚህ እንዲያየል አላህ ያድርግልን፣ አላህ ይጠብቅልን። በተረፈው ሁሉም ምርቃት ይድረሰው። በሬ ጎደለ ፈጣሪ አምላክ ይሙላበት። እድሜ ባለጸጋ ይስጣችሁ። አሚን። በጣም ነው ደስ ያለኝ። እኔ እንደውም ቃላት ያንሰኛል፣ ስለ ውሃ መግለጽ ቃላት ያንሰኛል። ምን ማለት መግለጽ እንኳን እንባ ይነናቀኛል። ስለዚህ በጣም ነው ደስ ያለን ነው። አላሁ አክበር፣ አላሁ አክበር። አረጋጋው። ማሻአላህ፣ አላሁ አክበር። ማሻአላህ፣ ማሻአላህ። ማሻአላህ፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የምንገኘው በጉራጌ ዞን ጫ ወረዳ አዶሼ ቀበሌ ለ4 መንደሮች ውሃ ሰርተን በሁድሁድ በጎነት ለሁሉም ድርጅት እንግዲህ ሁድሁድ በጎነት ለሁሉም ድርጅት ቲም ማለት እኛው ነን፣ መስራቹም እኛው ነን። እኔ ከመስራቾቹ አንዱ ነኝ። ከማል ጀማል እባላለሁ። ኦር ዛድ ሚዲያ የተባለ ዩቲዩብ ቻናል አለኝ። እንደዛውም አኑን ሚዲያም አለ ከአጠገቤ ማለት ነው፣ ከኔ ጋር አለ። ከዚህ በፊት እዚህ አካባቢ ላይ ተጠርተን መተን ነበረ። ያለውን ችግር የውሃ ችግር አይተን ነበረ። እንግዲህ እንዳየነው ኦዲየንሶቻችን አለቀቅንላቸውም። ነገር ግን በውስጥ መስመር ለአንድ ወንድማችን ልከንለት ወዳው ሙሉ ወጪውን እችላለሁ ብሎ ወጪውን በሁድሁድ አማካኝነት ችሎ ዛሬ ንጹህ ውሃ እዚህ አካባቢ ላይ መታየት ተችሏል ማለት ነው። እንግዲህ አልহামዱሊላህ ረብል ዓለሚን ትልቅ ነገር ነው። እንግዲህ ማህበረሰቡ ውስጥ ጠጣ የነበረው ውሃ ይሄን ይመስላል። እዚህ ላይ የምትመለከቱት ነው። እንግዲህ በጣም ከባድ ነበረ። በወቅቱ ስንሄድ ራሱ ዝናብ ነበረ፣ ጭቃ ነበረ። እናቶቻችን አዛውንቶቹ ሁላ ሳይቀር ወንዙ ውስጥ ገብቶ ሲቀዱ ነበረ። እንግዲህ በጣም እኛም በወቅቱ ያየነው ነገር ከባድ ነበረ። አሁን ላይ አልহামዱሊላህ ይሄን መሰለ ንጹህ ውሃ አገኝቷሉ ማለት ነው። አልহামዱሊላህ ይሄንን ላበረከተው ሁድሁድ
በጎነት ለሁሉም ድርጅት እጅግ በጣም ማመስገን እኔም አመሰግናለሁ እንደ የቲሙ አባል ሆኜ ራሱ አመሰግናለሁ ማለት ነው። ሁድሁድን ከወረዳ የሚሰጡ ለሰልማ አለን። እሱንም የተከበሩ የሁድሁድ ስራ አስኪያጅ መጥቶ ከሺሃ ወረዳና ጽህፈት ቤት ምክትል አስተዳዳሪና ከፖለቲካ ዘርፍ ምክትል ሰብሳቢ እንዲቀበሉ እዚሁም ረሻድ እዚሁ ቀመጡና ለቸሃ ወረዳ ውሃና ኢነርጂ ጽህፈት ቤት አሁንም እንዲሰጡልን እዚሁ እንደዚህ እንድንሰራ ያደረጉን የወልቂጤ ውሃ እና ኢነርጂ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደስ አላችሁ። ወሄ መተርኩም ወሄም ሰራሁም ወሄም ተራሃቢ። ምናልባት አክሰንቱን ስላልጠበቅኩኝ ወይም አነጋገሩ አውፉ ትሉኛላችሁ። እንኳን ደስ አላችሁ። እንኳን ወደዚህ የንጹህ መጠጥ ውሃ ፕሮጀክት ማስመረቂያ ፕሮግራም እንኳን በሰላም መጣችሁ ለማለት ወዳለው። የተከበራችሁ የአካባቢው ህዝብ፣ ይሄ ሁሉ ህዝብ ማሻአላህ በዚህ አይነት ሁኔታ በጣም በሚያምር አይነት አቀባበል ስለተቀበላችሁን በጣም አመሰግናለሁ። ምናልባት ቁጭ ብዬ ስለሚናገር አውፉ ትሉኛላችሁ። ኢንሻአላህ አውፉ በሉኝ። ኢንሻአላህ መርሃባ። ኢንሻአላህ እንኳን ወደዚህ የንጹህ መጠጥ ውሃ ፕሮጀክት ማስመረቂያ የበጎነት ታላቅ መድረክ በሰላም መጣችሁ። የአካባቢው ነዋሪዎች እንኳን ደስ አላችሁ። በዚህ የንጹህ መጠጥ ውሃ ፕሮጀክት ስኬት እጅግ ተደስተናል። እኛ እንደ ሁድሁድ ቅድም ሸህ እንደገለጹት ብዙ ነገሮችን ሰርተናል፣ ብዙ ነገር አድርገናል። ይሄ የእናንተው ቦታ የውሃ ችግር ግን በጣም አሳስቦን አንገብግቦን ስለነበረ ዛሬ በእንዲህ አይነት ስኬት ስለተገናኘን በጣም ተደስተናል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። ዛሬ ቀን ሐምሌ 21 2018 ይህ ታላቅ ዝግጅት እየተደረገ የሚገኘው ሁድሁድ በጎነት ለሁሉም ድርጅት ያሰራውን የንጹህ መጠጥ ውሃ የመስመር ዝርጋታና የቦኖዎች ግንባታ ማስመረቂያ ፕሮግራም ነው። የተከበሩ የቸሃ ወረዳ ምክትል አስተዳደር አቶ ይባጌታ አንሳ፣ የተከበሩ አቶ ዘይኑ የሸምሱ የቸሃ ወረዳ ብልጽግና ፓርቲ ፖለቲካ ኃላፊ ዘርፍ ኃላፊ፣ የተከበሩ አቶ አማረ ለማ የቸሃ ወረዳ ውሃ እና ማዕድንና ኤነርጂ ኃላፊ ጽህፈት ቤት ኃላፊ፣ የተከበሩ ኑር ሁሴን ሻፎ የአዶሼ አቶርቼ ቀበሌ ዋና አስተዳደር፣ የተከበሩ የሰልማ ድርጅት ሼክ መሐመድ ወጥቻ፣ የተከበሩ የሁድሁድ በጎነት ለሁሉም ድርጅት ምክትል ሰብሳቢ ኡስታዝ ሸምሰዲን፣ የተከበሩ የሁድሁድ ዋናው የውጭ ክንፍ የሆኑት አቶ አባድር፣ አላሁ አክበር፣ አቶ አባድር ለዚህ ሁሉ ትልቁን ድርሻ የተወጡት እሳቸው ስለሆኑ በጣም ልናከብራቸው ይገባል። አላሁ አክበር። እና ክቡራትና ክቡራን ከሁሉ በፊት ለዚህ የውሃ ስኬት ላበቃን አምላካችን አላህ ተባረከ ወተዓላ የበዛ ክብርና ምስጋና ይድረሰው እንላለን። አላሁ አክበር። አልሐምዱሊላህ
አልহামዱሊላህ። በማስከተል በዚህ አይነት ሁኔታ እናንተም ደምቃችሁ በዚህ አይነት አክብራችሁን ስለተቀበላችሁን በጣም ከልብ ለማመሰግናችሁ እወዳለሁ። ሁላችሁንም አከብራለሁ፣ አመሰግናለሁ። ኢንሻአላህ ባረከላሁ ፊኩም። በጣም አክብራችሁናል፣ በጣም አስደስታችሁናል እና አልহামዱሊላህ። በመቀጠል የአምላካችን የአላህ Subhanahu Wa Ta'ala መሻቱና ችሮታው ሆኖ በዚህ ታሪካዊ የደግነትና የበጎነት መድረክ ስለተገናኘን ውስን መልእክቶችን ለማስተላለፍ ወደድኩኝ። ለምን እንዲህ አይነት መድረክ በታሪክ አንዴ ነው የሚገኘው። በታሪክ አጋጣሚ አንዴ ስለሚገኝ ከእናንተ ጋር የምንገናኘው በታሪክ አጋጣሚ ነው። ዛሬ ነው የተገናኘ ነው። ስለዚህ በእንዲህ አይነት ታላቅ መድረክ ላይ ጥቂት መልእክቶችን ማስተላለፍ የግድ ሞራላዊም ስለሆነ አስፈላጊ ስለሆነ ይፈቀድልኝ። ኢንሻአላህ ፈቅዳችሁልኛል? መርሐባ። የመልእክቴ ይዘት ምስጋናን፣ መንፈሳዊነትን፣ የበጎነትና የደግነትን ትሩፋት እንዲሁም የዚህ የውሃ ፕሮጀክት መነሻ ፈንዱ ከማን ተገኘ፣ ገንዘቡ ማለት ነው፣ ምን ያህል ማን ምን ተሰራበት የሚሉ ገላጭ መልእክቶችን ያቀፈ ይሆናል። ለምን ሲባል ይሄ ሪፖርት ይሄንን ገንዘብ 2 ሚሊዮን ብር ያወጣው አካል ምን እንደተሰራበት ማን ምን እንደሰራበት ማወቅ ይፈልጋል። ህዝቡም በግልጽ ማወቅ ስላለበት እኛም በግልጽ በሚዲያ ፊት የተቀበልነውን አደራ ለማን እንደሰጠን ምን እንደሰራንበት ምን ላይ እንዳዋል ነው ሁሉም ማወቅ ስላለበት የሚሰማ መንግስታዊ አካላትም ይሁን ሌላውም መስማት ስላለበት ይሄ ሪፖርት አስፈላጊ ስለሆነ ነው። ጠይብ ክቡራትና ክቡራን አምላካችን አላህ Subhanahu Wa Ta'ala ለኛ ለሰው ልጆች የቸረን ጸጋና በረከት ተቆጥሮ አያልቅም፣ አይዘለቅም። አላህ Subhanahu Wa Ta'ala በቅዱስ ቁርአን እንዲህ ይላል፣ ወኢን ተዐዱ ኒዕመተላሂ ላ ትሕሱሃ። አላህ አምላካችን አላህ የሰጣችሁን ጸጋ ቆጥራችሁ አትዘልቁትም ይላል። ብትቆጥሩት አትዘልቁትም። ምን ቆጥረን አንዘልቀውም የአላህን ጸጋ ማለት ነው። ስለዚህ እኛም የሰው ልጆች ሁላችንም የአላህ ንብረቶች ነን። እኛ ዘንድ ያለው ሀብትና ንብረት ጥበብና እውቀት ሰማያት ምድር ፍጥረታት በአጠቃላይ የአምላካችን የአላህ Subhanahu Wa Ta'ala ንብረትና የችሎታ ውጤት ነው። ታዲያ አምላካችን አላህ Subhanahu Wa Ta'ala እኛን የሰው ልጆችን ወደዚች ዓለም ሲያመጣን ወደዚች ጊዜያዊ ምድር ሲያመጣን ለታላቅ ዓላማ ነው። ይኸውም እርሱን በብቸኝነት አምልከን በጎን ተግባር ሰርተን ወደ ቀጣዩ ዓለም እንድንጓዝ ዘንድ ነው። በጎ ተግባር መስራት፣ ደግነትን መስራት፣ በሱ እምነት ላይ መቆም፣ በዚህ አይነት መንፈስ ወደ ቀጣዩ እንድንጓዝ ነው። አምላካችን አላህ Subhanahu Wa Ta'ala በቅዱስ ቁርአን በሱረቱል ሐጅ አንቀጽ 77 ላይ እንዲህ ይላል፣ ያ አዩሀለዚነ አመኑ ርከዑ ወስጁዱ ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሁን። እናንተ ያመናችሁ ሆይ በስግደታችሁ አጎንብሱ፣ በግንባራችሁም ተደፉ፣ ጌታችሁንም ተገዙ፣ በጎንም ነገር ስሩ ይላል። በጎንም ነገር ስሩ ልትድኑ ይከጀልላችኋልና። በጎን ነገር እዚህ ውስጥ ከሱ እምነት ጋር አገናኘው ማለት ነው። ክቡራትና ክቡራን ታዳሚዎች ዛሬ በዚህ የበጎነት መድረክ ተሰብስበን የምናስመርቀው ይህ የውሃ ፕሮጀክት ለአካባቢው ማህበረሰባችን ታላቅ ተስፋና ደስታን የሚያመጣ ነው። አልተደሰትንም? በጣም አልተደሰትንም? አልহামዱሊላህ ተደስተናል። በተለይም ከወራት በፊት ያየናቸው አዛውንቶች፣ እናቶች፣ ሴቶች፣ እህቶች ጫካ ውስጥ ገብተው የእንጨት ድልድይ ተሻግረው ጭቃውን ሸርተቴውን አልፈው እጅግ አድካምና አስከፊ በሆነ ሁኔታ ተንከራተው በብርድና በውርጭ እየተንቀጠቀጡ ወንዝ ውስጥ ወርደው ውሃ ፍለጋ ያውም የተላ ውሃ እየተጠቀሙ በመጠቀም ለከባድ ድካምና ለውሃ ወለድ በሽታ ተጋልጠው ከነበሩበት ሁኔታ ተላቀው ዛሬ በየደጃፋቸው የቀረበላቸው የአራቱ ቀበሌ ነዋሪዎች፣ እናቶች፣ እህቶች፣ ሴቶች እንኳን ደስ አላችሁ ለማለት ወዳለሁ። በድጋሚ ይሄን ሚላችሁ ለምንድን ነው?
በወቅቱ እኛም መተን ስላየነው ነው። ስቃያችሁን ስላየን ወንዝ ውስጥ ወርደን የነበራችሁበትን ሁኔታ አይተን ነው ወተን ጮኸን ይህንን ያመጣነው ማለት ነው። ያ ስሜት ስላለብን ነው ይህን የምናስተላልፈው። ክቡራትና ክቡራን ውሃ ፈጣሪ ከቸረን ቅድም እንደተባለው ውሃ ፈጣሪ ከቸረን ጸጋዎች ሁሉ እጅግ መሰረታዊ ጸጋ ነው። ያለ ውሃ ምንም የለም። ውሃ ህይወት ነው። ውሃ ንጽህና ነው። ውሃ ጤና ነው። ውሃ እድገት ነው። ውሃ ህይወት ነው። የህይወት ምስጢር ነው። ያለ ውሃ ምንም ነገር የለም። ይህ የውሃ ፕሮጀክት ዛሬ የምናስመርቀው የውሃ ፕሮጀክት የሁድሁድ በጎነት ለሁሉም ድርጅት ትጋትና አስተባባሪነት ስሙ እንዲገለጽ የልወደደው የወንድማችን ለጋስነት ወኪል ነው ያለው እዚህ ጋር። ዋናው ለጋሽ አልመጣም፣ እዛው ነው ያለው። ስሜ እንዲገለጽ አልፈልግም ብለው እኛን ወክሎናል ማለት ነው። አላሁ አክበር። ለምን ፈጣሪ ካወቀልኝ ይበቃኛል፣ ወገኖቻችን ጠጥተው ይጸልዩልኝ፣ ዱዓ ያደርጉልኝ ብሏል። ዱዓ አድርጉለት እና የአካባቢው የእሱ እንግዲህ የወንድማችን ለጋስነት የአካባቢው ማህበረሰብ የጉልበት አስተዋጽኦ አጋሽነት እንዲሁም የወልቂጤ ከተማ የውሃ አገልግሎት ሰጪ ድርጅት ቀናነት የወረዳው የውሃ ባለሙያ ክትትልና ድጋፍ ሰጪነት እንዲሁም የሰልማ በጎ አድራጎት ድርጅት የስራ ታታሪነት በአንድነት የተፈጸመ የስራ ውጤት ነው ይሄ ፕሮጀክት። የዛሬው ፕሮጀክታችን ይሄ ሁሉ አካላት ተሳትፏል። የእናንተ ጉልበት የአካባቢው ህዝብ የሰጠው የጉልበት አስተዋጽኦ 2 ሚሊዮን ሊሆን ይችላል። ትልቅ አስተዋጽኦ ነው የተደረገው እና የዚህ ሁሉ ውጤት ነው ማለት ነው። ይህ በመሆኑም ሁላችሁንም ይህንን ፈንድ በሰጠው ወንድማችን ስም በሁድሁድ ስም ላመሰግናቸው እወዳለሁ። ሁላችሁንም አመሰግናለሁ። ጀዛኩሙላሁ ኸይረን። የተከበራችሁ ታዳሚዎች፣ እኛ እርስ በርሳችን ከተባበርንና ከተቀናጀን በርካታ የበጎነት ተግባራትን በመስራት የብዙ ወገኖቻችንን ችግር በመቅረፍ ለተሻለ ህይወት እናበቃቸዋለን። ለዚህም ደግሞ ይህ የዛሬው ፕሮጀክታችን ታላቅ ማሳያ ነው። ቅዱስ ቁርአን በሱረቱል ማኢዳ አንቀጽ 2 ላይ እንዲህ ሲል መክሮናል። ወተዓወኑ አለል ቢሪ ወተቅዋ ወላ ተዓወኑ አለል ኢስሚ ወልዑድዋን። በጎን ነገር በመስራትና አላህን በመፍራት ላይ ተረዳዱ፣ በኃጢአትና ወሰን በማለፍ ግን አትረዳዱ ይላል። እኛ የሰው ልጆች በአብሮነት የህይወት ሂደት ውስጥ ስንኖር ሌሎችን ስናስደስት ለራሳችን ደስታን እንፈጥራለን። ሌሎችን ስናስደስት ለራሳችን ደስታ እንፈጥራለን። ለሌሎች ባበረከትነው የበጎነት አገልግሎት ከአምላካችን ከአላህ ሱብሓነሁ ወተዓላ ለተቸረን ጸጋ ምስጋናውን እናደርሳለን። ለሌሎች ሰዎች በፈጠርነው ሐሴት የአላህን ውዴታ እናገኛለን፣ ከሰውም ዘንድ እንከበራለን። ዛሬ ያከበራችሁን አይደለም? ቅድም ሸህ መሐመድ እንዳሉት ነው ውሃ ይዘን ስለመጣን ማለት እንጂ በባዶ ብንመጣ ታከብሩናላችሁ? ውሃ ይዘን ስለመጣን ይሄን ያለከበራችሁን አደመቃችሁን። መስጠት ፈጣሪ ዘንድ ያስከብራል፣ ሰውም ዘንድ ያስከብራል ማለት ነው። ታላቁ የእዝነት ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኸይሩ ናስ አሐቡ ናስ ኢለላህ አንፋኡሁም ሊናስ ብለዋል። አምላካችን አላህ ዘንድ እጅግ ተወዳጅ ሰው ማለት ለሰዎች የጠቀመ ሰው ነው። ለሌሎች አገልግሎት የሰጠ ሰው እንደዚህ ውሃ በማስቆፈር ይሆናል፣ ቅድም እንደተባለው በማብራትም በሌላውም የልማት ጉዳይ የተሳተፈ ሰው አላህ ዘንድ የተወደደ ሰው ነው ብለው አበርትቷል። መልካም ስራ እንድንሰራ መክሮናል ማለት ነው። ለሌሎች በምንሰጠው የበጎነትና የእዝነት አገልግሎት ለሀገራዊ ሰላምና ለማህበረሰባዊ መረጋጋት የላቀ አስተዋጽኦ እናበረክታለን። ስለዚህ ከዚህ እንግዲህ ለዚህ የውሃ ፕሮጀክት ፈንዱን ያበረከተው ወንድማችን ይህንን ነቢያዊ ምክር በመተግበር የበላጭነት እድሉን ከፍ አድርጓል። አይደለም? ከፍ ብሏል ማለት እኮ ነው። ነቢዩ መሐመድ የመከሩትን ምክር ተቀብሎ ራሱን ከፍ አድርጓል ማለት ነው። ታላቅ ታሪክም ሰርቷል። እንኳን ደስ አለህ እንለዋለን። በኋላ ተቀርጾ ስለሚደርሰው ወኪሉም ስላለ እንኳን ደስ አለህ እንለዋለን። ይህ የደግነት ታሪካዊ ስራህን አላህ ሱብሓነሁ ወተዓላ ይቀበልህ፣ ዱንያ አኼራህንም ያሳምርልህ። አላህ በቸርነቱ በእዝነቱና በጥበቃው
ሁሌም ካንተ ጎን ይሁን እንላለን። ነገ በጀነት ከነቢይ ሰለላሁ ዐለይሂ ወሰለም ሐውድ ከተከበረው እጃቸው ለመጠጣት ያብቃህ እንለዋለን። መባረክ ማለት ይሄ ነው። እንግዲህ የተባረከ ሀብት የተባረከ ስብዕና ማለት ይሄ ነው። ወገንን የሚያስደስት ልማትን የሚሰራ አህለል ኸይር ማለት ኸይረኛ ሰው ማለት ነው። ክቡራትና ክቡራን እኛን የሰው ልጆችን ሁላችንንም ነገ ማለቂያና ማብቂያ የሌለው የአኺራ ህይወት ይጠብቀናል። በመሆኑም ዛሬ በህይወት እያለን ሌት ተቀን ሳንታክት በጎ ተግባራትን አብዝተን በመስራት የነገውን እድላችንን ከፍ ማድረግ ይጠበቅብናል። ለዚህ ደግሞ ዋነኛው መንገድ ለሌሎች በጎን ተግባር መስራትና እዝነትን ማሳየት ነው። ዋናው ትልቁ መልእክት ለሰው ልጆች ከምናበረክተው የበጎነት ስራ ሁሉ የተሻለው ደግሞ የንጹህ መጠጥ ውሃ የማቅረብ አገልግሎት ነው። ውሃ ከምንም በላይ ስለሆነ ማለት ነው። ስለ እዝነት የተላኩ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አፍደሉ ሰደቀቲ ሰቅዩል ማ፣ ከሰደቃ ሁሉ ከምሰጠው በጎ ተግባር ወይም በጎነት ሁሉ የተሻለው ውሃን መስጠት ነው። ውሃን ማቅረብ ነው። የውሃ አገልግሎት መስጠት ነው ብሏል። በዚህ ረገድ ሁድሁድ በጎነት ለሁሉም ድርጅታችን ማለት ነው። ሁድሁድ በጎነት ለሁሉም ከ2017 ዓመት መገባደጃ ጀምሮ ሀዲያ ዞን ውስጥ በርካታ የውሃ ፕሮጀክቶችን በማሰራት ለማህበረሰቡ አበርክቷል። በርካታ ሁሉን ለመጥቀስ አልችልም። ምናልባት አንዷን ብቻ ቢጠቅስላችሁ ደስ ይለኛል። በሀዲያ ዞን በሊሙ ወረዳ ሰሜን በሌሳ ቀበሌ ለ5 ቀበሌ የሚሆን የምንጭ ውሃ በማስፋፋት ለማህበረሰቡ አበርክቷል። ቦኖችን በመስራት የማስፋፊያ ፕሮግራም በማድረግ አበርክቷል ማለት ነው። ሁድሁድ በጎነት ለሁሉም ዛሬ ይሄው ከናንተ ተገኝቶ በቻሃ ወረዳ እዚህ አቶርቼ አዶሼ አካባቢ ይህን ያሰራውን ለ4 ቀበሌ ህዝብ የሚሆንን የውሃ ፕሮጀክት በማስመረቅ ላይ ይገኛል። አልሐምዱሊላህ አላሁ አክበር። እንኳን ደስ አላችሁ። ሁድሁድ በጎነት ለሁሉም በቀጣይ ጊዜያት በሀዲያ ዞንና በሌሎችም ዞኖች በርካታ የንጹህ መጠጥ ውሃ ፕሮጀክቶችን ለማሳካት እቅዶች አሉትና ሁሉም ከሁድሁድ ጎን ይቆም ዘንድ በዚህ ታሪካዊ መድረክ ጥሪያችንን እናቀርባለን። የተከበራችሁ ታዳሚዎች፣ ለዚህ የውሃ ፕሮጀክታችን ቅድም እንደተባለው 2 ሚሊዮን ብር ወጪ ተደርጓል። 2 ሚሊዮን ብር ወጪ ተደርጓል። ከዚህ ወጪ ውስጥ 414,065 ብር ለውልቂጤ የውሃ አገልግሎት ሰጪ ድርጅት ከፍለናል። ከዛ በመቀጠል ለሰልማ ድርጅት 4.8 ኪሎ ሜትር ቅድም ከአምስት በላይ ሆኗል። እንግዲህ የጨመሩት ነገር አለ ማሻአላ ነው ማለት ነው። ለሰልማ ድርጅት 4.8 ኪሎ ሜትር ርዝመት ያለው የመስመር ዝርጋታና የ4 ቦኖዎች ግንባታ ሰርቶ እንዲያስረክብ 1,585,935 ብር ከፍለናል። ቀሪው 60,000 ብር ለመንገድ እና ለትራንስፖርት ወጪ ለፕሮግራሙ ከፕሮግራሙ ጋር ተያያዥ ለሆኑ ወጪ አድርገናል ማለት ነው። ይህ 2 ሚሊዮን ብር የተበረከተው ቅድም እንደተባለው በቀን 15 8ኛ ወር 2018 እኛም ከአዲስ አበባ እዚህ ድረስ መተን ጫካ ውስጥ ገብተን ወንዝ ውስጥ ወርደን ከእናቶቻችንና ከእህቶቻችን ከሴቶች ጎን ቆመን ያሉበትን ስቃይ ገልጸን አሳይተን ያስተላለፍነውን የድረሱልን ጥሪ ሰምቶ ከላይ ለመግለጽ እንደሞከርኩት በሚስተር አባድር በወንድማችን አማካኝነት የተገኘው ስሙ እንዲገለጽ ያልፈለገው ወንድማችን አንድ ሰው ነው። 2 ሚሊዮን የሰጠን አንድ ሰው ብቻ ነው። አላሁ አክበር። አንድ ሰው የሱ ሀብት ነው፣ የሱ ብር ነው። ይሄው ዛሬ እኔ አልገኝም እናንተን ወክያለሁ፣ ወኪል አባድር አለ ብሎ ራሱን ደብቆ ከአላህ እኔ እቀበላለሁ ብሎ ለእናንተ ኸይር ስራ ያበረከተው እሱ ነው። እኛ አድራሾች ነን ማለት ነው። እኛ አድራሾች ኃላፊነትን ተወጥተናል ማለት ነው። ስለዚህ የተከበራችሁ ክቡራትና ክቡራን ይህ እንግዲህ 2 ሚሊዮን ብር በዚህ መልኩ ተጠናቋል ማለት ነው።
ዛሬ ከዛሬ ጀምሮ አሁን የምናስተላልፈው የመጨረሻ መልእክቴ ከዛሬ ጀምሮ ይህንን የውሃ ሀብት በአግባቡ መጠቀም መጠበቅ እና ለቀጣዩ ትውልድ እንዲዘልቅ በሚገባ መያዝ የሁላችሁም ኃላፊነት ይሆናል። እኛ ዛሬ አስረክበናችኋል ማለት ነው። እኛ ዛሬ አስረክበናል። ተረክባችኋል አይደለም? ተረክባችኋል፣ አስረክበናችኋል። ካሁን በኋላ ይሄን ውሃ መጠበቅ በአግባቡ መጠቀም የእናንተ ኃላፊነት ይሆናል ማለት ነው። ውሃን ከብክነትና ከብክለት ጠብቀን በአግባቡ እየተጠቀምን እርስ በርሳችን በመተባበር ይህንን የውሃ ሀብት ለረጅም ዘመን እንዲያገለግል መስራት ይጠበቅብናል። ይህ የውሃ ፕሮጀክት የአንድነታችንና የአብሮነታችን ምልክት ይሆናል። በአንድነት ከሰራን በህይወታችን ታላቅ ለውጥ እንፈጥራለን የሚለውን መልእክት ይሸከማል። በአንድነት ከሰራን ብዙ ለውጥ እናመጣለን። በመጨረሻም የመጨረሻ መቋጫ መልእክት ዛሬ በህይወት እያለን የሰራነውን የበጎነት ተግባር ነገ አላህ Subhanahu Wa Ta'ala ዘንድ በሰፊው እናገኘዋለን። በዚህ አጋጣሚ እንግዲህ ሁሉም እንዲህ አይነት የበጎነት ስራ እንዲሰራ ከኛ ጎን እንዲቆም ጥራችንን እናስተላልፋለን። ይህንን የውሃ ሀብት የበረከት፣ የሰላም፣ የፍቅር፣ የአንድነት ያድርግልን እላለሁ። ወባረከላሁ ፊኩም ረበና አትና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበናር። በድጋሚ እንኳን ደስ አላችሁ። ሁላችሁንም አመሰግናለሁ። ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።